የማይበገረው የራስ መተማመን ምስጢር። አንድ ጥያቄ ልጠይቃችሁ። በዓለም ላይ ካሉ ሰዎች ሁሉ የበለጠ እናንተን ሊጎዳችሁ የሚችል ሰው ማን እንደሆነ ያውቃሉ? ጠላት አይደለም፣ ተፎካካሪም አይደለም። ያ ሰው እናንተ ራሳችሁ ናችሁ። ብዙዎቻችን የምንኖረው በራሳችን አእምሮ ውስጥ በታሰረ እስረኛ ውስጥ ነው። ምክንያቱም ብቁ አይደለሁም ብለን ስለምናስብ። ዛሬ አንድ ምስጢር እነግራችኋለሁ። በሚቀጥሉት ደቂቃዎች ውስጥ ላለፉት ዓመታት ወደ ኋላ የጎተተህን ያንን ድምፅ እንዴት ዝም እንደምታሰኘውና አዲስ ማንነት እንዴት እንደምትገነባ አሳያችኋለሁ። እስከ መጨረሻ ከቆያችሁ ምንም ሊነጥቃችሁ የማይችለውን አንድ የአሸናፊነት ቁልፍ እሰጣችኋለሁ። አንደኛ፣ የችግሩን ምንጭ መረዳት። በራስ መተማመን ከሰማይ ላይ የሚወርድ ስጦታ ወይም ለአንዳንድ ሰዎች ብቻ የታደለ ዕድል አይደለም። እሱ እንደ ጡንቻ ነው። ካልሰራንበት ይዘላል። በየቀኑ ካሰለጠንከው ደግሞ ይጠነክራል። ብዙዎቻችን የምንሰራው ትልቅ ስህተት የሌሎችን ሰዎች የውጭ ገጽታ ከራሳችን የውስጥ ድክመት ጋር ማነጻጸር ነው። ሰዎች በማህበራዊ ሚዲያ የሚያሳዩትን ስኬት ብቻ እያየ ራስን ዝቅ አታደርግ። በውስጥ አትችልም የሚል ድምፅ ሲመጣ እሱ ድምፅ አንተን ለመጉዳት ሳይሆን ፈርቶ ሊጠብቅ ፈሪ አማካሪ መሆኑን ተረዳ። እሱን ሰምተህ ከመቆም ይልቅ አመሰግናለሁ ግን እሄዳለሁ በለው። ሁለተኛ፣ ራስን የመገንቢያ ተግባራዊ ህጎች። እውነተኛ በራስ መተማመን እንዲኖራችሁ 3 ዋና ዋና ህጎች መከተል አለባችሁ። አንደኛው ሁኔታዊ ሳይሆን ውስጣዊ በራስ መተማመን ይኖራችሁ። ሰዎች ስላሞገሱን ብቻ የምትተማመኑ ከሆነ አንድ ቀን ሲሰድብህ ታፈርሰዋለህ። መተማመንህ በምትሰራው ስራ ጥራትና በሚከተለው መሪ ላይ ብቻ ይሁን። ሁለተኛውና ወሳኙ ህግ ለራስ የምትገባው ቃል ማክበር። ዛሬ ይህን ስራ እሰራለሁ ብለህ ካልሰራከው አእምሮህ አንተን ማመኑን ያቆማል። ትናንሽ ነገሮችን ለራስ ቃል በገባከው መሰረት በመፈጸም ለራስ ያለህን ታማኝነት መልሰህ መገንባት አለብህ። ሶስተኛ፣ የአካል ቋንቋና የምስጢራዊ ቁልፍ። አካላዊ እንቅስቃሴን በአእምሮዬ ላይ ትልቅ ተጽዕኖ አለው። ሳይንስ እንደሚለው ትከሻህን ዘርግተህ ስትቆም አእምሮዬ የጥንካሬ ሆርሞን ያመነጫል ይላል። ስለዚህ ውሸት ቢሆንም እንኳን እንደ ጀግና ቁም። አሁን ደግሞ መግቢያው ላይ የነገርኳችሁን ምስጢራዊ ቁልፍ ልነግራችሁ። እሱም ውድቀትን መውደድ ነው። በራሳቸው የሚተማመኑ ሰዎች የማይሳሳቱ አይደሉም። ልዩነቱ እነሱ መሳሳትን አይፈሩም። ውድቀት ማለት መጨረሻ ሳይሆን የተሻለ ትምህርት መሆኑን አምኖ ተቀብሏል። ትልቁ የራስ መተማመን የሚመጣው ሁሉንም ነገር አውቃለሁ ከማለት ሳይሆን ምንም ቢፈጠር መፍትሄ እፈልጋለሁ ከሚል ጽኑ እምነት ነው። ወዳጆቼ፣ ዓለም የእናንተን ፍቃድ እየጠበቀች ነው። አንተ በራስህ ካልተማመንክ ዓለም አንተን እንድታምን አትጠብቅ። ዛሬውኑ ያንን የፈሪ ድምፅ ሰብረህ ውጣ። ይህ ቪዲዮ ህይወታችሁ እንዲቀይር ከፈልጋችሁ አሁኑኑ ኮሜንት ላይ እኔ እችላለሁ ብላችሁ ጻፉ። ይህን ስትጽፉ ለእኔ ሳይሆን ለአእምሮአችሁ ትዕዛዝ እየሰጣችሁ ነው። ቪዲዮውን ከወደዳችሁ ላይክ አድርጉ። ለሚወዱት ሰው ሼር አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ራስ መተማመን ጋሻ ለብሳችሁ በሰላም ኑሩ። አመሰግናለሁ።